ይህ ታሪክ የመጣው ከመጽሐፍ ቅዱስ ከሉቃስ ምዕራፍ 13 ላይ ነው። አንድ ቀን ኢየሱስ በምኵራብ ውስጥ እያስተማረ ነበር። ለብዙ ዓመታት የታመመች አንዲት ሴት በዚያ ነበረች። ሰውነቷ ጎንበስ ብሎ ነበር፣ ቀጥ ብላ መቆም አልቻለችም። በየቀኑ በሕመም ትኖር ነበር። ሰዎች ሕመሟን አይተው ግን አልረዷትም። ኢየሱስ አያት። ኢየሱስ ወደፊት ጠራት። ኢየሱስ በደግነት አነጋገራት። ኢየሱስ እንዲህ አላት፣ አንቺ ሴት ከሕመምሽ ተፈውሰሻል። ከዚያም ኢየሱስ እጁን ጫነባት። ወዲያውኑ ቀጥ ብላ ቆመች። ሕመሟ ጠፋ፣ ሰውነቷ ተፈወሰ። እግዚአብሔርን ማመስገን ጀመረች። ኢየሱስ ሥቃይዋን ችላ አላለም። ኢየሱስ አልዘገየም። ኢየሱስ ስለ ሕመሟ አስቦላት ነበር። ይህ ታሪክ አንድ አስፈላጊ ነገር ያስታውሰናል። ኢየሱስ ሌሎች ችላ የሚሉትን ሕመም ያያል። ኢየሱስ ለረጅም ጊዜ የሚዘልቅ ሥቃይ ያስተውላል። ለዓመታት ታመህ ሊሆን ይችላል። ድካምና ተስፋ መቁረጥ ሊሰማህ ይችላል። የተረሳህ ሊመስልህ ይችላል። ነገር ግን ኢየሱስ ያይሃል። ኢየሱስ ስለ ሕመምህ ያስባል። ኢየሱስም የመፈወስ እና የማደስ ኃይል አለው። ዛሬም ቢሆን ኢየሱስ ሰዎችን ነፃ ያወጣል። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ።